ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ ተመልሼ መጥቻለሁ። ብታው ማለት ነው ሰሞኑን ጉንፋን ይዞኛልና ለድምፄም በጣም ይቅርታ ጠይቃችኋለሁ። ድምፄ እንትን አይደለምና ጉንፋን አላቅም። ጉንፋን በጣም እያስቸገረ ነው እና እንዴት ናችሁ? ፈንድሻ ፋሚሊዎች እንዴት ናችሁ? ተናፍቃችኋል ደግሞ እንዴ ለካ እናንተ እንደዚህ ቪዲዮ መስራት እንደዚህ ናፍቃል እንዴ? እኔ እኮ ማለት ነው ይሄ ነገር ችግር አለበት እያልኩ ነው ይሄን ሰሞን ማለት ነው። የምር በቃ የሆነ ሰው የሚጠብቀኝ ነው የሚመስለኝ። በቃ ቪዲዮ በቃ ውስጥ እንትን ይላል ማለት ነው። በቃ ዛሬ ቪዲዮ ብሰራ እላለሁ እና ቪዲዮ መስራት ፍላጎት የለኝም፣ ግን ፈንድሻዬን ዛሬ እንዳጋጣሚ አየዋት ማለት ነው። ዞር ስላየዋት እንደው ስለሷ ሳወራ እኮ ነው እምባ ይቀድመኛል። የኔ ቆንጆ እንኳን ደህና መጣሽ ብዬሻለሁ። እንኳን ደህና መጣሽ እና በቃ ዛሬ እንግዲህ ብሩክን ቤት ከፍታ ሰጠችው። ቤት ዩቲዩብ ከፍታ ሰጥተዋለች ለብሩክ ማለት ነው እና ለቡሪክ እና በጣም እንትን ብሎታል። እሱ በጣም ጨንቆታል ማለት እሱ የዘፈን እንትን ላይ ነው መሰለኝ ያለውና የዘፈን ስራ ላይ ነው ያለው መሰለኝ እና ስለ ኖርማል እንትን ሀሳቡም ያለው አይመስለኝም። ፊቱ ላይ የምታየው እንደዛ ነው እና ግን በቃ ምንም ማድረግ ስለማይችል ተቀብሏታል። እና እኔ ፈንድሻ ደግ አድርገሻለሁ እኔ ቆንጆ። በቃ ራሴ ብቻ አድጌ እንትን እላለሁ ከማለት ይልቅ ከጎኔ ያለው ሰውም አድጎ ይለወጥ የማለት እንትን ስላለሽ ከድሮም ጀምሮ ስለምናቅሽ በቃ ለሰው መቆረጥ ስለምታቂበት እንኳን ከፍተሽ ሰጠሽው እንላለን። እንኳን መጣሽ ከሱ ቤትም እንኳን መጣሽ እንልሻለን እልሻለሁ። እና በተረፈ በትላንትናው ቪዲዮ ላይ ደግሞ ትላንትና አብርሃም እንግዲህ ሊያስታርቃቸው ሞክሮ ነበረ እኩዬንና እሷን እና ሲጀመር ማለት ትላንትና ባይዘዌ ትላንትና የተናገራቸው ነገሮች ብዙ ከሀሳቤ ጋር የሚስማሙ ነገሮች ነበሩ። አብርሃም ሲናገራቸው የነበረው ነገሮች ማለት ነው እና ግን የፍቅርዬንም ህይወት ብቻ ሳይሆን የራስክንም ህይወት በዛ በተናገርካቸው ንግግሮች ብትመዝናቸው ጥሩ ይመስለናል እኛ እና እኛ የማንንም ጥላቻ የለብንም። በቃ ሰሞኑንም በቃ በየኮሜንቱ በየመኑ ፈንድሻ ፋሚሊዎች በየሄድኩበት እያሳደዱ ከአንተ ራስ ወዳድ ነህ እንዴት የሷን ህይወት በጥብጠህ ሲሉክ የነበሩት በቃ ለምን አንዱ ተከፍቶ አንዱ ይስቃል ነው። በቃ ሁላችሁም መከፋት ካለባችሁ አንድነታችሁም ሰሞኑን እንደዛ ስትከፉ ነበረ። አሁን ደግሞ አንተ ብቻህን እንትን ብለህ እዚህ ጋር ስትስቅ እሷ ደግሞ እዛ ጋር በሆን እያራገፈች ነበረ። የአንተን ህይወት አስተካክላ የአንተን ህይወት መንገዱን መስመሩን አስይዛ ካበቃች በኋላ እሷ ግን እዛ ጋር እያለቀሰች ነበር። እሱ ነው የደበረን እኛ በቃ እሱ ነው ያስከፋን እኛ። ማልቀስ የለባትም ነው በቃ ስብራት መደጋገም የለባትም የሚለው ነገር ነው። ስለዚህ ይሄንን ደግሞ ሰዎች ብለውክ ሳይሆን አንተ ራሱ አስቀድመህ አስበህ ማድረግ ነበረብህ። እንግዲህ ሰሞኑን በቃ እንትን እየተባልክ ነበር እያሳደዱክ ነበር በቃ በየኮሜንቱ በየቪዲዮ በቃ የሷ በተለይ ማታ ራሱ ያ ቪዲዮ ከተለቀቀ በኋላ ራሱ ላይቭ ገብቶ ነበር እና እኔ በዩቲዩብ ነው ያየሁት፣ አላየሁትም በቲክታክ ወደዛ አልሄድኩም እና በቃ ስለሷ ነበር ብዙ ሰው ሲያወራ የነበረው ስለሷ ነበር ማለት ነው። ስለዚህ በቃ የሷ ቤተሰቦች የሷ ፈንድሻ ፋሚሊዎች እረፍት እንደማይሰጡ ስለምታውቅ ነው ለማስታረቅም ብለሽ እንትን ያልከው። ነገር ግን ደግሞ አንድ ቅር ያለኝ እንትን ምንድነው እንዴት ልበላችሁ መሰላችሁ ማለት ፍቅረኛ ሁኚ ብዬ አላስገድድሽም፣ በቃ የሱ ፍቅረኛ ሁኚ ብዬ አላስገድድሽም እያለ ነበር ማለት ነው። ሲጀመር እኮ በፊትም አንተ ፍቅረኛው ሰዎች ብለዋት አይደለም። አዎ እነሱ ፍቅራቸውን መገላለጥ ፈርተው ነበረ። ግን ለምለም ደግሞ መታ አፈነዳችሁ ያለውን እውነታ
እና ፉፉም ሄዶ እሷን ያማክራት ይመስለኛል እና ያማክራታል ይመስለኛል እና እሷ ደግሞ አምጥታ በቃ በህዝብ ፊት በሚዲያ ፊት አፈረጠችው። በቃ በዛ ነገር ታወቀ የነሱ ነገር እንጂ ድሮ እንደ ኖርማል ጓደኛ እንደ ኖርማል እንትን ነው እንደ ቤስት ፍሬንድ ነው እየመጡ እንትን እያሉ የነበረው። ያኔ ራሱ በጣም እንትን ይሉ ነበር፣ ደስ ይሉ ነበር። ያኔ ራሱ በቃ ወደ ጫካ ሄደው ወደ ጫካ ስል ወደ እንትን ወደ መዝናኛ ቦታ ሄደው አንድ ላይ እንትን ሲሉ ሲወዛወዙ ምናምን በቃ ከዛም በፊት ራሱ ደስ ይሉ ነበር። በቃ በሚሰሩት ስራ ደስ ይሉ ነበረ። ከዛም በኋላ ነው እንደውም በቃ እንትን ካሉ በኋላ ነው በቃ ፍቅረኛሞች መሆናቸው ከታወቀ በኋላ ነበረ ብዙ ቻሌንጆች ይመጡባቸው የነበረው። እና ዛሬ ደግሞ አንተ ትላንትና ደግሞ አንተ መጥተህ እኔ በቃ ፍቅረኛ ሁኝ ብዬ ላስገድድሽ አልችልም ምናምን ብለህ ስታወራ ትንሽ እሱም ማውራት አልነበረብህም ሲጀመር ማለት ነው። ምክንያቱም ፍቅርዬ ራሷ ላይ መወሰን የምትችል ጀግና ሴት ናት። በቃ ነገዋን ለነገ ያዋጣኛል ይሄ ነገር አያዋጣኝም ብላ የምታስብ ሴት ናት። በቃ እና አንተን ቆርጣ የተለየችህ ጀግና ፉፉም አይሆነኝም ብላ ካመነችበት አይሆነኝም፣ እሱ አያዋጣኝም፣ እሱ ለነገ እንትን አይለኝም፣ በቃ አያዋጣኝም ካለች ከፉፉም መለያት ለእሷ እንትን አይደለም፣ አያቅታትም፣ ልትለየው ትችላለች። ነገር ግን በቃ ስለምትወደው እሱም ስለሚወዳት ከምንም በላይ ደግሞ ፍቅር ያሸንፋል በማለት ነው እንትን ያለችው። ስለዚህ አንተ ትላንትና መጥተህ እንደሱ ማውራት አልነበረብህም። በቃ እሱ ብቻ ነበር ትንሽ ቅር ያለኝ እንጂ ትላንትና ስታወራ የነበረው እንትን በጣም እንትን ልክ ነበረ። ግን የራስህንም በዛው አስገብተሃል ወይ ነው ያው የገረመኝ። የራስህንም ህይወት በዛ ባወራከው ወሬ ውስጥ አስገብተህ አይተከዋል ወይ መዝነከዋል ወይ ነው። ከመዘንከው ሰየው፣ ካልመዘንከውም እንግዲህ የራስህን ኑሮ ራስህ ነው የምትኖረው። እውነት ነው ብለሃል ትላንትና። አንተውም እናታችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን አይኖሩልንም ብለሃል ትላንትና። እሱ ትክክልና የተቀደሰ ሀሳብ ነው። ነገር ግን እሱን ካልክ በኋላ ደግሞ መተህ ፍቅርዬን እኔ ፍቅረኛ ሁኚ አልልሽም ግን ታረቂ የምለው ሀሳብ ትንሽ ተጋጨብኝ፣ እርስ በራስ ተጋጨብኝ ማለት ነው። እና እሱ ላይ ትንሽ በቃ ይሄ ሀሳብ ነው ያለኝ። ነገር ግን በቃ ለማስታረቅ በሷ ቪዲዮ ትላንትና በሷ ቤት መገኘት ከራሱ ትልቅነትህን ነው ያሳየኝ እኔ ማለት ነው። ለምን በቃ እንደዛ እንትን ብለክ እንደዛ ከዛ ሁሉ ውጥንቅጥ በኋላ ዝም ብለክ ለራስህ ብቻ እንትን ብለክ በቃ አንዴ ወደ ዱባይ ልንጓዝ ነው አንዴ እንደዛ እንደዚህ ስትል በቃ ስለሷ ረስቷል እንዴ ልጁ ምናምን ብዬ እያሰብኩ ነበር። በቃ ልጅቷን ጭራሽ ከነ መፈጠሯም ረስቷታል እንዴ ጭራሽ እሷ እንደዛ ተከፍታ እያየ ምናምን ብዬ ነበረ። ግን እንደዛ መተክ በቃ ፉፉንም ይቅርታ ስለጠየቅከው ይቅርታ ጠይቀህም በኋላም ደግሞ በቃ እነሱን ሁለቱን አንድ ላይ ለማድረግ የሞከርከው ሙከራ ደስ ብሎኛል። ትክክል ነው። እና ለአንዳንድ አሽቃባጭና ለአንዳንድ እንትኖችም ደግሞ የአፋቸው ማዘጊያ ይመስለኛል። እና ትላንትና በጣም በቃ እንትን ነው ያልኩትኝ። ምክንያቱም በቃ ብዙ ስሏት ነበረ ልጅቷን ብዙ በቃ ብዙ ያልሆነ ነገር ስሏት ነበረ። ያልሆነ በቃ ከመጀመሪያ ጀምሮ ጥንስሱ ላይ እሷ እንዳለች ሁላ አድርገው ሲደፈድፉባት በቃ ያልሆነ ሲለጥፉባት ነበረ። በቃ ትልልቅ ሰዎች የሚባሉት በቃ በእድሜ ትልልቅ ከፍ ያሉ የሚባሉት ሁሉ እቺ ምስኪን ልጅ እቺን አንድ ፍሬዬ ልጅ ያልሆነ ነገር ሲሏት ነበር ማለት ነው። እና እሱ ሁሉ በቃ ትላንትና እሱ ሁሉ ስለከሸፈ እሱን ሁሉ ስላከሸፍከው በእሷ ቤት ተገኝተህ አንተ በቃ ካሁን በኋላም ከጎኗ ነኝ ብለህ በቃ ለእነሱን ቁጣቸውን ስለነገርካቸው እንቅጩን ስለነገርካቸው ደስ ብሎኛል። በተረፈ ፈንዲሻ ፋሚሊዎች ሰብስክራይብ አርጉ፣ ላይክም አርጉና እኔንም አበረታቱኝ። እንስራ በቃ ፈንዲሻዋንም እናበረታታት፣ እኛም እንበረታታ በራሳችን እላለሁ። ፈንዲሻ ፋሚሊዎች በጣም ነው የምወዳችሁ እና ቻው፣ ደህና ሁኑልኝ።